አረፋ በዙልሂጃ 9ኛው ቀን ወደ ሀገር ቤት የምትጓዙ ሰዎች ሆናችሁ ይህ ቪዲዮ ለእናንተ ነው እንዳታሳልፉት። ይህን ቪዲዮ ሼር በማድረጋችሁ ኮፒንግ ዲዩቲ ፖስት በማድረጋችሁ ምክንያት አንድ ሙስሊም ከወንጀሉ ቢታቀብ እስከ መልቂያማ አጅሩን አብረን እንካፈላለን። ኮሜንት ላይም አላህ ወይ ማረን ብላችሁ ጻፉ። አብዛኛው ሰው ወደ ሀገር ቤት የሚገባው በዙልሂጃ 9ኛ ቀን ላይ ነው። በዛ ቀን ደግሞ ሁሉም ሙስሊሞች መጾም ይጠበቅባቸዋል። ምክንያቱም የ2 ዓመት ወንጀል የሚያስምር ቀን ስለሆነ ማለት ነው። እና የሚመጣው 1 ዓመትና ያለፈው 1 ዓመት ወንጀል የሚያስምር ቀን ነው። በዚህ ቀን ደግሞ አብዛኞቹ ወደ ሀገር ቤት ሲገቡ ዘፈን እያዳመጡ ነው፣ ባህላዊ ጭፈራዎችን እየሰሙ ነው። በዛ ቀን ትልቅ አጅር የሚያስገኝ በአመት አንዴ የምትገኘው የ2 ዓመት ወንጀል የሚያስምረው ቀን ላይ እንደዚህ አይነት ነገር ወንጀል በመስራት እንግዲህ ጾማችን እንዳናበላሽ የ2 ዓመት ወንጀላችን የሚያስምር ቀን ነውና በዋዛ ፈዛዛ እንዳናሳልፈው ይህንን መልእክት በጥብቅ አስተላልፋለሁ። ቪዲዮውን በደንብ ሼር በማድረግ ግን ለመላው ሙስሊም እንዲደርስ አድርጉ። እንዲሁም ደግሞ ባለ ሾፌሮች እንደዚሁም ደግሞ ተሳፋሪዎች ዘፈን ከተከፈተ እንኳን ዘፈኑ እንዲዘጋላችሁ በማድረግ ይህንን ቀን በኃይልና በጥሩ መንገድ አሳልፉት።